እኔና በዓሉ አብረን ነበር የምንሰራው ያን ጊዜ። እሱ ቢሮ ማለት ማስታወቂያ ሚኒስቴር ውስጥ እና ጽፎ ያመጣና ጧት እናነበዋለን። ቢሮው ሄጄ በየቀኑ አንድ ምዕራፍ ይጽፋል። በጣም አሪፍ ነው፣ ግን በዚህ ከቀጠልክ በቃ ከዚህ ካሁኑ አታልፍም። አሁን ሁሉ ሰው የሚያነብህ ነው እንጂ ለዘላቂ ትውልድ ለመሆን ቀስ እያልክ ብትጽፍ ምን ነው እያልኩ እየተናደድኩ ሁሉ ልክ ነህ ይለኝና በፍጹም እንደ ማሽን ነው የሚሄደው። እንግዲህ እንደዚህ አድርጎ ነው የጻፈው እና ስለ ደራሲ መጻፍ ስለምፈልግ እና ስለ ራሴ ከመጻፍ ስላንተ ብጽፍ ስለሚቀለኝ ግን ያው ነው የደራሲ ህይወት ብዬ ስለማምን ፍቀድልኝ ብሎኝ ነው። እሺ ደስ ይለኛል፣ ምክንያቱስ አንተ ስለኔ ከጻፍክ በኋላ አድቨርታይዝ አረከኝ ማለት ነው፣ እነበባለሁ ማለት ነው። ደስ ይለኛል አልኩት። በዚህ ተስማማን። ቀጠል ሁሉንም ነገር እየጠየቀኝ ቤቴ ሁሉ ወስጀው ጻፈው። የጻፈው ግን ሳነበው ግማሹ ነው የኔ ህይወት እንጂ ግማሹ በዓሉ የጨመረው ነው። እንደሱ ነው ሁሉ ጊዜ ሲጽፍ መነሻ ይወስድና ራሱ ደግሞ ይለውጣል። ቢያንስ ግማሽ ነው ቢበዛ መነሻው፣ ግን ሁሉ ጊዜ መነሻ ያስፈልጋል። የእውነት ይህ የአቤት መልእክት ነው። የሃይማኖት ይሁን የፍልስፍና ይሁን የሴክስ ይሁን ሁሉ ግን ጥሩ ቆንጆ የሚነበብ ከሆነ አለዛ ግን 3-4 ገጽ አንብቤ ተወዋል። ሙሉ ቀን መለሰ አንድ ጊዜ ቃለ መጠይቅ ፈቅዶልኝ ስንነጋገር እኛ ድምጽ ነን ምኒልክ ወስናቸው ለምሳሌ ኦፔራ ሄዶ ሊዘፍን ይችላል፣ ድምጹ ያን ያህል ነው። ሙዚቀኛ ግን አለማየሁ እሸቴ ብቻ ነው። እሱ ነው ሙዚቀኛ ማለት፣ ሙዚቃን ያውቃታል። እኛ ድምጽ ነን አለኝ። እውነቱን ነበር። አለማየሁ እሸቴ ምንም አይሰለችም። ሙዚቃ እንዴት እንደምትመጣ መስማት ብቻ ነው። ወደዚህ መተሽ ቴዲ አፍሮ እንደዛው ነው። አሁን እሱን አልኩ ብዙ ጊዜ ሰሞኑን ስለምንሰማው እንጂ ብዙ ናቸው ሙዚቀኞች፣ እንደዚሁም ሰዓሊያን፣ እንደዚሁም ልቦለድ የሚጽፉ፣ እንደዚሁም ገጣሚያን መዓት። ይሄን ሁሉ ብትሰበስቢ ጎልድን ኤጅ የሚባል ታሪክ ትጽፊ ነበር። ርባ ገረድ የምትባል ትንሽ መንደር ናት። ከአድዋ ከተማ በእግር 6 ሰዓት እንደዚህ ታስኬዳለች። እረኛ ነበረ። ደስ ይለው ነበረ ማለት ፍየሎቹ አስቸጋሪ ናቸው፣ የትም ይሮጣሉ፣ ያናድዳሉ። አሁን እነሱን ስናባርር እንቅፋት በእንቅፋት የእግሬ ጥፍር አሁን አውራጣቶቹ ብቻ ናቸው ያሉት፣ ሌላው አልቋል። ግን በጣም ደስ ይል ነበር፣ ምክንያቱም ነፃ ነን። አገሩ የኛ ነው። ምንም የምንፈራው ነገር የለም። ወላጆቻችን እንደዚህ አይነት ኮምፕሌክስ ምናምን እዚህ የለም። ሁሉ ሰው እኩል ነው። ጨዋታ ነው፣ ደስታ ነው። ስለዚህ በጣም ደስተኛ ጊዜ ነበር። ምናልባት ያን ጊዜ ነው ደራሲ ልሆን የተቀረጽኩት። ተረት ሲነግሩን እሳት እየሞቀን በቃ ተረት ምንድነው የሚባለው? የተረት አባዜ ያዘኝ። ከዚያ ጀምሮ የዘመናዊ ልቦለድ እኮ ዘመናዊ ተረት ማለት ነው። አቤት መረጃን በአይነት ዕውቀትን በልዩነት ያገኙበታል። ለመንግስቱ ኃይለ ማርያም የተዘፈነውን ልንገርሽ፣ ግን የድሮ ዘፈን ነው። ለሱ ልክ መጣ እንጂ ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። ደግሞዋለሁ፣ ተደግሟል። በቃ ለኔ ሰው ማለት ሌላ ሰው የሚወድ ነው እና ደግሞ ጉልበት ካለው ብሽቅ ሰው ካገኘ በቦክስ የሚመታ ነው ሰው ማለት። እኔ የምጽፋቸው ለእንጀራ ቸግሮኝ አያውቅም እስካሁን ድረስ። ስለዚህ የምጽፈው ለራሴ ደስታ ነው። ደስ ማንበብ ስለምወድና ቆንጆ ቆንጆ ልቦለዶች ብዙ ስላነበብኩ እኔም ልቦለድ በቃ መጻፍ እያሰኘኝ ጻፍኩ። እና ደግሞ እዝጌር የፈጠረው እያለ እኔ መፍጠርም አያስፈልገኝም። የጻፍኩት ልቦለድ እንዲሆን አንዳንድ ቦታ ፎርሙን ቅርጹን ለወጥ በማድረግ ነው እንጂ ያየሁትን ነው የጻፍኩት። በዓሉ ግርማ ግማሽ ነው እንጂ ግማሹን ይጨምራል። እኔ ምንም አልጨምርም ከቅርጿ በስተቀር። እና ያየሁትን ደስ ያለኝን ጽፏል። በቃ
ይታተማል ብዬ አላውቅም ለራሴ። የልጅ ልጆቼ ግን ያኔ በደንብ ይታተምና ገንዘብ ያገኛሉ ብዬ አውቃለሁ ለራሴ። እና የኛ ሀገር ቋንቋ ደግሞ የፈረንጅ ምንድነው ሴንሰርሺፕ ምናምን የለበትም። ዝም ብሎ ነው የሚናገረው። እኔም እንደዚህ ነው የምጽፈው። እኔ ስለ ሰው ነው እንጂ ስለ አይጥ አልጽፍም። በቃ ስለዚህ ሰው እንደዛ ይናገራል። የሚጻፍ ግን የሚነገር እንጂ የማይጻፍ አለ የሚሉ አሉ። የራሳቸው ጉዳይ አያንብቡኝ። እኔ ግን ደስ እያለኝ ነው የጻፍኩት። ልክ ናቸው፣ ነውር ነው። ነገር ግን እነሱ ናቸው ነውር የሚሉት ነውረኞች እንጂ ለአንዱ ለጠየቀኝ የመለስኩለት ባለጌ ይባላል ጽሁፍ ሲለኝ፣ አንተ በጨለማ ያላረከውን ነገር አንዲት ነገር አልጻፍኩም ብየዋለሁ። ልክ ነኝ። በቃ እውነቱን ስለምጽፍ ባለጌ ነኝ። እንኳን አቤት እርጅና ልጅነትም ይሁን ጉርምስናም እርጅናም የሚበላ የሚጠጣ እና መጠለያ እንደዚህ እስካለ ድረስ እና የሚጨቁነን የሚያስጨንቀን ሰው አጠገባችን እስካለ ድረስ ጤና እስካለ ድረስ ሁሉ እድሜ አሪፍ ነው። አሁን ባለሁበት እድሜ በሽታም የለብኝ፣ ችግርም የለብኝ። ጤነኛ ነኝ። እበላለሁ፣ እጠጣለሁ፣ ጫወታለሁ፣ ስቃለሁ። እንደ እርጅና አሪፍ እድሜ የለም። ምክንያቱስ የጉርምስና ጭንቀት ምናምን ሁሉ አልፎ አሁን ሁሉን የምንቀበለውና እንዴት ነበር እኛም እኮ የምንጨነቀው። አሁን እኮ ልጆችም እንደዛ እየተጨነቁ ነው የሚሄዱት። ግን ሂደት ነው ብለን እንቀበለዋለን። እስቲ የኔ እድሜ ያድርሳቸው ነው የምለው። ይህን መጻፍ አለብኝ ብዬ ተነስቼ አላውቅም። ሲቀሰቅሰኝ ነው የምጽፈው። ካልቀሰቀሰኝ አልጻፍኩትም። ስለዚህ ምንም የለም። እኔ ልዳስስ የተፈጠርኩት ወይም የፈለግኩት ተዳሷል። ሌላ ሰው ግን ካንተ የሚጠበቀው እኮ እንዲህ ነበር ይሉኛል በየቦታው። እንደዚህ ማናቸው እነሱ? ከኔ የሚጠበቀውን የሚያውቁ። ከኔ የሚጠበቀው መኖር ብቻ ነው። ደግሞ ሙዚቃ አልመርጥም። ግን የአዲስ አበባ ሁልጊዜ ያችኑ የሚደጋግሙት ያችኑ እስክ ደግሞ የማታልቅ ዘፈን እሷን አልወድም እንጂ ሙዚቃ የአረብ ይሁን የህንድ ይሁን ክላሲካል ይሁን እነ ቤቶቨን ይሁን የማነው ይሄ የጃንግል ድራም ምናምን ይሁን ሁሉ ሙዚቃ አሪፍ ነው እኮ። መጥፎ ሙዚቃ የለም። እንዲያውም ደስ የጃፓን ሙዚቃ፣ የቻይና ርቀቱ ደግሞና ግን ይደርሳል። ግን ሩቅ ነው፣ ከሩቅ ነው ሰሚው። አሜሪካ ሄጄ 2 ሳምንት ብቻ ነው የተማርኩ። ፈረንሳይ ሄጄ 2 ሳምንት ብቻ ነው የተማርኩት። አሜሪካን ሀገር ትምህርቱ ደበረኝ። ስንላክ የላከኝ ሰውዬ ላንተ ነው ይሄ ትምህርት ብሎ ዲን ኦፍ ስቱደንትስ የሚባል ካናዳዊ ነበረ። ሁሉ ዕውቀት በቃ በአንዲት በቃ ባጭሩ እዛ ውስጥ ነው ያለው አለኝ። እሺ ብዬ ስሄድ ላይብረሪ ሳይንስ የሚባል ትምህርት ነው፣ ቤተ መጻሕፍት መጠበቅ ማለት ነው። እና እዛ ምን ያስተምሩናል? የመጀመሪያው አሜሪካ ውስጥ ቤተ መጻሕፍት የግል የማን ነበር? ስንት ቮሊዩም ነበረው? ከዛ ቀጥሎ ምናምን እኔ ምን ነው እዛ ስንት ቮሊዩም ማንስ ቢጀምረው። ከዛ ጋር ደግሞ አስተማሪያችን አሮጊት ናት፣ ባለሻኛ ናት። ደግሞ ከአፍንጫዋ በታች ጺም አላት፣ ሙስታሽ አላት። ደግሞ ድምጿ ወፍራም ነው። በቃ ድብር አለኝና ተውኩት። ፈረንሳይ ሀገር ግን ጧት ይጀምራሉ ኮርስ። እኔም ወዳቸው 2 ትምህርቶች ሁለቱም ወደ 1 ሰዓት ተኩል ጧት የሚጀምር ምናምን ናቸው። እኔ ሌሊቱን እየጻፍኩ ነው። እንግዲህ እኔ ደራሲ ነኝ ተነስቶብኛል እያሉ ደግሞ ሌሊት ስንጽፍ ነው ያን ጊዜ አሪፍ ደራሲ ምን ሆነው እኮ አይደል እንዴ? እንኳ ቀን መጻፍም ይቻላል። ግን ያኔ በቃ ሌሊት ጽፍ አድሬ እንግዲህ ጧት ተነስቶ በወዳቸውም እነዛን 2 አስተማሪዎች ቢቀሩብኝ ይሻላል ብዬ ቀሩብኝ። አቤት 2 ትዳር ነበረኝ ህጋዊ። ከመጀመሪያው ወለድኩ፣ ከሁለተኛዋ ደግሞ 4 ወለድኩ። 2ቱም አሪፍ ትዳር ነበር።
ያቺኛዋ የመጀመሪያዋ ረጋ ያለች ቆንጅዬ ልጅ ነበረች በጉርምስና። ይቺኛዋ ደግሞ ልክ እንደኔ አይነት ወፈፌ ነበረች። ከወፈፌዋ ነው አሪፍ ልጆች የወለድ ነው አሁን ማለት ያሉ እዚህ እና በደስታ ነው የምንኖረው እና አሁን እየቀጠልን ነው። ግን እንግዲህ ያለው ጋብቻ ህጋዊ አይደለም። እነ መንጌ መጡ። ያኔ እርስ በርስ ይጠራጠሩ ነበረ እና የኔ ሚስት ደግሞ የልብ በሽታ ነበረባት። እዚህ መታከም የማይችል ወደ ኢንግላንድ መሄድ ነበረባት። 2 ጊዜ ሄዳ ታክማ ተመልሳ ታውቃለች። አሁን 3ኛ መሄድ አቃታት። ሲፈራሩ ፈቀድክ ለአድሃሪያን ፓስፖርት ፈቀድክ እንዳይባባሉ እየፈሩ እዚሁ ልትሞት ሆነ። ሄደች። የ3 ዓመት ተኩል የመጀመሪያ ልጃችንን ይዛ ሄደች። አሪፍ አርጋ አሳደገችው። ልክ እንደኔ አይነት ሆነች። ግን እሷ ገጣሚ ነች፣ እኔ ግጥም አይደለም። እና ድራማቲስት ነች፣ አክትረስ ነች፣ ብዙ ነገር ነች፣ ሽርኬ ነች ወዘተ። ወልዳለች። ልጆቹም አሪፍ ናቸው። ትርፍ ጊዜ ነው የኔ ፕሮፌሽን። የሥራ ጊዜ በጣም ጥቂት ነው፣ የተወሰነ ነው። ድሮ ሳላስበው ያጠራቀምኩትን ወሬ ምናምን መጻፍ ነው። ጫር አድርጌ እሸጣለሁ። ሌላው ጊዜ ትርፍ ጊዜ ነው፣ መዝናናት ነው። ደስ የሚሉኝ መጽሐፍ ታነባለሁ። ደስ ከሚለኝ ሰው ጋር እቀዳለሁ። እንደዚህ በቃ ደስ እያለኝ ነው የምኖረው። አቤት እኔ በእኛ ህዝብ አምናለሁ። የሆኑ ሰዎች የሚነዱ ምናምን ካላጭበረበሩት በስተቀር አሪፍ ህዝብ ነው። ሁሉ ሰው የሚጠብቀው ሰው አለ። የኛ ሰው እርስ በርስ ባለው ይረዳዳል፣ እንዲሁም ይነጣጠቃል፣ ይሰራረቃል። ህይወት ነው። ግን ለየት የሚለው እዚህ ሌላ አገር እኮ ውጭ አገር ምናምን ስናስብ እዚህ የምናረገው ገነት ይመስላል። ድህነቱን አይደለም ምልሽ፣ አብሮ መሆኑን። ትንሿን ብትኖረኝ ያ እነዛ እኔማ ትንሽ አይደለም ያለኝ ከበቂ በላይ ነው በእውነት። ግን ትንሿ ያለችው እያካፈለ ነው የሚኖረው። ይሄ ነው በጣም የምወደው። የማስታወስ ችግር ስላለብኝ የእድር ስብሰባ ይሁን የማህበር ስብሰባ ይሁን የማርያም ጽዋ እንኳን ቢሆን እረሳውና በኋላ ሲሄድ ከሰው ጋር እቀያየማለሁ። እንዴት ይረሳል ብለው ስለሚያስቡ። ስለዚህ የትም የለሁበትም። ኤፒሌፕሲ የሚባል በሽታ የሚጥል በሽታ በአማርኛ የባሪያ በሽታ የሚባል እሱ ነበረብኝ እና በአገር በባህል መድኃኒት ነው የዳንኩት። እሱ ነው ሜሞሪውን አበላሽቶ ሄደው። ግን በደንብ ምንም የማይረሳ አለ፣ ደግሞ የፈራረሰ አለ። እሱ ነው ስለምረሳ እሱ ከሰው ጋር እንዳያጣላኝ ብዬ ማህበሮች የለውበትም። እንኳንም አልኖርኩበት ትርፍ ጊዜ አገኘሁ። አቤት